ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ነው አለን። እስቲ በተሻሻለው የቤተሰብ ሕግ ላይ እስቲ ምን ይላል የሚለውን ነገር እስቲ አንዳንድ አንቀጾችን እያነሳን እስቲ እንወያይበት። ልዩ ልዩ የጋብቻ አፈጻጸም ስርዓቶች ማለት ነው። አንቀጽ አንድ ማለት ነው። አንቀጽ አንድ ንዑስ አንቀጽ አንድ ምንድን ነው የሚለው? ጋብቻ በአንድ የክብር መዝገብ ሹም ፊት ሊፈጸም ይችላል ይላል። ንዑስ አንቀጽ ሁለት ምንድን ነው የሚለው? በዚህ አንቀጽ ንዑስ አንቀጽ አንድ የተጠቀሰው ቢኖርም ጋብቻ በተጋቢዎቹ ሃይማኖት ወይም ባህል መሰረት ሊፈጸም ይችላል ማለት ነው። በተጋቢዎቹ ባህል ሃይማኖት መሰረት ደግሞ ሊፈጸም ይችላል ማለት ነው። ይሄም የህግ ግራውንድ ተቀባይነት አለው ማለት ነው። አንቀጽ ሁለት ምንድን ነው የሚለው? በክብር መዝገብ ሹም ፊት የሚፈጸም ጋብቻ በክብር መዝገብ ሹም ፊት ተፈጸመ የሚባለው አንድ ወንድ እና አንድ ሴት ጋብቻ ለመፈጸም ተስማምተው በክብር መዝገብ ሹም ፊት በመቅረብ ፍቃዳቸውን ሲገልጹ የክብር መዝገብ ሹሙም ይህንን ፍቃዳቸውን ሲቀበል ነው ማለት ነው። የክብር መዝገብ ሹም የምንለው ይሄ በህግ ግራውንድ ተደግፎ በሚልበት ሰዓት ላይ ለምሳሌ የእሱንም ፍቃድ ባልተሰጠበት ሁኔታ ላይ ይሄ የጋብቻ ተፈጸመ ልለው አንችልም ማለት ነው። በክብር መዝገብ ሹም እሱም ቃሉ ይሰጣል፣ እሷም ቃሉ ሰጥታ ያን ተቀባይነት ያን ሲገልጹ የእሱንም ፍቃድ ሲገልጹ ጋብቻው ፍቃዳቸውን ሲቀበል የክብር መዝገብ ሹም ይህንን ፍቃዳቸውን ሲቀበል ነው ማለት ነው። የክብር መዝገቡ ፍቃዳቸውን ሲቀበል ነው። የክብር መዝገቡ ፍቃዳቸውን ካልተቀበለን አንተ ጋር ጋብቻ ተፈጸመ ብለን ያን ነገር ነው አንችልም ማለት ነው። አንቀጽ 3 ምንድነው? በሃይማኖት ስርዓት መሰረት የሚፈጸም ጋብቻ ነው። በሃይማኖት ስርዓት የሚፈጸም ጋብቻ ነው። በሃይማኖት ስርዓት መሰረት ተፈጸመ የሚባለው አንድ ወንድና አንዲት ሴት በሃይማኖታቸው ወይም ከሁለቱ በአንዳቸው ሃይማኖት መሰረት የሚጸና ጋብቻ ለማቋቋም የሚያስፈልገውን ስርዓት ሲፈጽሙ ነው ማለት ነው። ከሁለት አሉ በሃይማኖታቸው ሁለቱም ተመሳሳይ ሃይማኖት ሊኖራቸው ይችላል። በአንደኛው ተግባብተው ያለውን ነገር ላይ እንደዚህ ካሉ በአንድ ወይ በሴቷ ወይ በወንዱ ሃይማኖት መሰረት ጋብቻቸውን ሊፈጽሙ ይችላሉ ማለት ነው። አንቀጽ 4 ምንድነው? በባህል ስርዓት መሰረት ነው። በባህል ስርዓት መሰረት የሚፈጸም ጋብቻ ደግሞ ምንድነው? ጋብቻ ባህል ስርዓት መሰረት ተፈጸመ የሚባለው አንድ ወንድ እና አንድ ሴት በሚኖሩበት አካባቢ ባህል ወይም በሁለቱ ተጋቢዎች ወይም ከሁለቱ ተጋቢዎች በአንዳቸው ባህል መሰረት የሚጸና ጋብቻ ለማቋቋም የሚያስፈልገውን ስርዓት ሲፈጽሙ ነው ማለት ነው። ለምሳሌ በሚኖሩበት አካባቢ ከሁለት አንዳቸው ባህል መሰረት ጋብቻን ሊፈጽሙ ይችላሉ። ሁለቱም ደግሞ ተመሳሳይ ባህል እንኳን ቢኖራቸው በሁለቱም ባህል መሰረት ተመሳሳይ የአክሰፕታንስ ተቀባይነት ስለሚኖረው ማለት ነው። አንቀጽ 5 ምንድነው? ከኢትዮጵያ ውጪ ስለሚፈጸም ጋብቻ ማለት ነው። በተፈጸመበት አገር የጋብቻ አፈጻጸም ህግ መሰረት ከኢትዮጵያ ውጪ የተፈጸመ ጋብቻ የህዝብን ሞራል እስካልተቃረነ ድረስ በዚህ ህግ ተቀባይነት ይኖረዋል ማለት ነው። ይሄ ማለት ምን ማለት ነው? የህዝብን ሞራል እስካልተቃረነ ድረስ ስንል ምን ማለት ነው? የህዝብን ሞራል እስካልተቃረነ ድረስ ስንል ለምሳሌ ተቃርኖ የሚያስገባ ነገር ቢመጣስ ተቀባይነት በዚህ ህግ መሰረት ተቀባይነት የለውም ማለት ነው። ያ ማለት ምን ማለት ነው? በሚኖርበት ሀገር ለምሳሌ ተመሳሳይ ጾታ ጋብቻ ቢፈጸም ወንድና ወንድ ወይም ሴትና ሴት ጋብቻ ፈጽመው ወደ ኢትዮጵያ ቢመጡና ያንን ህግ በህግ መሰረት ተቀባይነት አለው ብለው ቢሉ ይሄ ተቀባይነት የለውም ማለት ነው። የህዝብ ሞራል የሚቃረን ነው ማለት ነው። የህዝብ ሞራል ተቃረነ ማለት ደግሞ ጋብቻው ህጋዊ ግራውንድ አይኖረውም ማለት ነው። ጋብቻ ለመፈጸም መሟላት ያለባቸው ሁኔታዎች አንደኛ ፍቃድ ኮንሰንት የምንለው ማለት ነው። የሚጸና ጋብቻ ተፈጸመ የሚባለው ተጋቢዎቹ ለመጋባት ነፃና ሙሉ ፍቃዳቸውን ሲሰጡ ብቻ ነው። ፍቃድ ካልተሰጠ ጋብቻው የጸና ነው ልንለው አንችልም ማለት ነው። ፍቃድ ቬሪ ኢምፖርታንት ማለት ነው። ኮንሰንት የምንለው ማለት ነው። እድሜ is one of the factors of marriage. Age is very important because የህግ ግራውንዱ እድሜ በእኛ ሀገር ህግ መሰረት 18 ዓመት ካልሞላው ተቀባይነት አይኖረውም ነው። ነገር ግን ደግሞ ወረድ ብሎ ምን ይላል? ንዑስ አንቀጽ 2 በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው ቢኖርም ያ ማለት ምንድነው? ንዑስ አንቀጽ አንዱ ምንድነው የሚለው? እድሜው 18 ያልሞላው ሰው
በህግ ተቀባይነት አይኖረውም፣ ጋብቻው ተቀባይነት አይኖረውም ነው የሚለው። ነገር ግን ደግሞ ንዑስ አንቀጽ 2 ደግሞ ወረድ ብሎ ምን ይላል? ቢኖርም ይላል የተደነገገው ቢኖርም ከባድ ምክንያት ሲያጋጥም ተጋቢዎቹ ወይም ከተጋቢዎቹ የአንዳቸው ወላጆች ወይም አሳዳሪ ወላጅ ወይም አሳዳሪ በሚያቀርቡት ጥያቄ መሰረት የፍትህ ሚኒስቴሩ ከመደበኛው የጋብቻ ዕድሜ የፍትህ ሚኒስቴሩ ከመደበኛው የጋብቻ ዕድሜ ከ2 ዓመት ያልበለጠ ጊዜ በመቀነስ እንዲጋቡ ሊፈቅድ ይችላል። ይህ ከመደበኛው የጋብቻ ዕድሜ 2 ዓመት ማለት ያ ማለት 16 ዓመታቸው ማለት ነው። ይህ በወላጆች ወይም አሳዳሪው በሚያቀርቡት ጥያቄ መሰረት ማለት ነው። ልዩ የሆነ ኬዝ በሚያጋጥምበት ለምሳሌ አንድ ወንድም ሆነ ሴት 16 ዓመት ላይ ወይም 17ኛ ዓመት ላይ ሲሪየስ የሆነ ነገር ቢገጥም ያ ማለት የጤንነት ጉዳይ ሊሆን ይችላል። ያንን ነገር ወላጁ ወይም ደግሞ አሳዳሪያቸው እነዚህ ልጆች እንዲጋቡ ብሎ ይህን ጥያቄ ቢያቀርቡና ቢጠይቁ የፍትህ ሚኒስትሩ ከመደበኛው ጋብቻ እድሜ ስንት ነው የሚለው 18 ዓመት ማለት ነው። 18 ዓመት ወረድ ብሎ በ2 ዓመት ባላነሰ ሁኔታ ላይ እንዲጋቡ ይፈቅዳል ይላል ማለት ነው። 16ኛ ዓመታቸው ላይ ይሄ ልዩ ሁኔታ ሲኖር ማለት ነው ይፈቅዳል ማለት ነው። የስጋ ዝምድና በቀጥታ የስጋ ዘመዳሞች በወላጅና በተወላጆች ማለት ነው በእናት አባት በእህት ወንድሞች ማለት ነው መካከል ጋብቻ መፈጸም ክልክል ነው ማለት ነው። በእናት አባት በእህት ወንድሞች ማለት ነው ጋብቻ የተፈጸመ እንደሆነ ይሄ ተቀባይነት የለውም ማለት ነው በቤተሰብ ህጉ መሰረት ማለት ነው። ወደ ጎን የሚቆጠር የስጋ ዝምድና አንድ ወንድ ከእህቱ ወይም ከአክስቱ እንዲሁም አንዲት ሴት ከወንድሟ ወይም ከአጎቷ ጋራ ጋብቻ መፈጸም የተከለከለ ነው ማለት ነው። ወደ ጎን በሚቆጠር የስጋ ዝምድና ማለት ነው። ወደ ጎን የሚቆጠር ማለት ነው ላይ ህጉም ይሄም ይከለክላል ማለት ነው። የጋብቻ ዝምድና በቀጥታ የጋብቻ ዘመዳሞች መካከል ጋብቻ መፈጸም ክልክል ነው። በነገራችን ላይ ይሄ የፌዴራሉ የተሻሻለው የቤተሰብ ህግ ነው ይሄ ማለት ነው። የፌዴራሉ የተሻሻለው የቤተሰብ ህግ ነው ማለት ነው። የጋብቻ ዝምድና ያላቸውን እህት ወንድሞችን ይከለክላል። ወደ ላይ የሚቆጠሩ ወደ ታች የሚቆጠሩ እናት አባት እህት ወንድም ጋር የስጋ ዝምድና ያላቸውም የሆነ ወደ ጎን በሚቆጠሩ ማለት ነው አክስት አጎት ጋም ይከለክላል ማለት ነው ጋብቻው ማለት ነው። በህግ ያልተረጋገጠ ልጅነት ማለት ነው። በህግ ያልተረጋገጠ ልጅነት የአንድ ሰው ተወላጅነት በህግ መሰረት ያልተረጋገጠ ቢሆንም እንኳን በማህበረሰቡ ዘንድ በተወላጅነት የሚታወቅ ከሆነ በዚህ ህግ በአንቀጽ 9 የተጠቀሱት እንትኖችም ይሄንንም ይከለክለዋል ማለት ነው። በህግ ያልተረጋገጠ ልጅ እንኳን ቢኖር ጋብቻ የፈጸመ ተወልዷል ከሚባሉት ቤተሰቦች ላይ ጋብቻ የፈጸመ እንደሆነ ይሄ ተቀባይነት አይኖረውም ማለት ነው። አንቀጽ 11 ደግሞ በጋብቻ ላይ ማንኛውም ሰው አስቀድሞ በጋብቻ የተሳሰረ ከሆነ ይኸውም ጋብቻው ጸንቶ ባለበት ጊዜ ሌላ ጋብቻ መፈጸም አይቻልም ማለት ነው። ይሄ ማለት ምንድን ነው? በጋብቻ ላይ ጋብቻ ይሄ በህጋችን መሰረት ያስጠይቃል ማለት ነው። ጋብቻ አግብቶ ከሆነ አንድ ሰው ወይም አንድ ሴት መጀመሪያ አግብታ ከሆነ በጋብቻው ላይ አብራ እያለች ሌላ ጋብቻ በፈጸም ይሄ በህጉ ያስጠይቃል ማለት ነው። ነገር ግን ደግሞ ከፈታች ተፋተው ከሆነ ያ ህጉ ሊደግፍ ይችላል። ግን በጋብቻ ላይ ጋብቻ ይከለክላል ማለት ነው። አንቀጽ 12 ምነው ጋብቻን በእንደራሴ መፈጸም የማይቻል ስለመሆኑ ማለት ነው። ጋብቻን በእንደራሴ መፈጸም የማይቻል ስለመሆኑ ምን ማለት ነው? ይሄ ጋብቻን እንደራሴ መፈጸም ማለት ምንድነው? በተወካይ ማለት ነው። በተወካይ በኩል ጋብቻ ፈጽም ያለው ማለት አይቻልም ማለት ነው። ተወካይ ልክ ያለውና ጋብቻው እንዲጸናልኝ ብሎ ቢጠይቅና ይሄ በህግ ላይ በፍጹም የተከለከለ ነው ማለት ነው።
ንዑስ አንቀጽ 2 ምንድነው የሚለው? አንቀጽ 12 ንዑስ አንቀጽ 2 ምንድነው የሚለው? በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው ቢኖርም ከባድ ምክንያት መኖሩን እና በእንደራሴ አማካኝነት ጋብቻውን ለመፈጸም የሚፈልገው ተጋቢ ፍቃዱን በማያሻማ ሁኔታ የገለጸ መሆኑን የፍትህ ሚኒስቴሩ ሲያረጋግጥ ጋብቻ በእንደራሴ ሊፈጸም ይችላል ማለት ነው። ይሄ በንዑስ አንቀጽ ላይ ማለት በእንደራሴ አይቻልም ብለዋል። ንዑስ አንቀጽ ሁለት ላይ ደግሞ ምንድነው በእንደራሴ ማለት ነው። በእንደራሴ በኩል የገጠመው ከባድ ምክንያት ካለው ያ ከባድ ምክንያት የምንለው ምን አይነት ነገር ነው? እሱን ማጣራት፣ እሱን መመልከት፣ መገንዘብ ያስፈልጋል ማለት ነው። ያስፈልጋል ማለት ነው። አንቀጽ 13 መሰረታዊ ስህተት ማለት ነው። በስህተት በተገኘ ፍቃድ ምክንያት የተፈጸመ ጋብቻ አይጸናም ማለት ነው። በስህተት በተገኘ ፍቃድ ሜቢ ይህች ልጅ እየተዝናናች እያለ አይምሯ ሜቢ ሰክራ ከሆነ ኦር ደግሞ በህመም ውስጥ ሆና ከሆነ በእንደዚህ አይነት ምክንያቶች ላይ እኔ አንተን አገባለሁ ብላ ፕሮሚስ ገብታለትና በእንደዚህ አይነት ነገር ላይ ብትል ይሄ በስህተት በተገኘ ፍቃድ ምክንያት የተፈጸመ ጋብቻ አይጸናም ነው። ይሄ ተቀባይነት አይኖረውም ማለት ነው። ንዑስ አንቀጽ 2 ምንድን ነው የሚለው? በስህተት ምክንያት ፍቃድ ተጓደለ የሚባለው ስህተቱ መሰረታዊ ሆኖ ሲገኝ ነው ማለት ነው። እሺ፣ በኃይል ስራ የተገኘ ፍቃድ በኃይል ስራ በተገኘ ፍቃድ ምክንያት የተፈጸመ ጋብቻ አይጸናም ማለት ነው። በኃይል ስራ ማለት ምንድነው? አስገድዶ ማለት ነው። አስገድዶ በእንደዚህ አይነት እንትን ላይ ጋብቻ ፈጽም ያለው ቢል ይሄ ተቀባይነት የለውም ማለት ነው። በፍርድ ስለተከለከለው ሰው ጋብቻ ማለት ነው። በፍርድ የተከለከለ ማንኛውም ሰው ፍርድ ቤት ካልፈቀደለት በስተቀር ጋብቻ መፈጸም አይችልም ማለት ነው። በፍርድ የተከለከለ ማንኛውም ሰው ማለት ነው። በፍርድ የተከለከለ ሰው ማለት ነው። ሜቢ ወንጀል ሰርቶ ከማህበራዊ አገልግሎት ላይ መብቱ ተነጥቆ ያለው ነገር ላይ በእንደዚህ አይነት ሁኔታ ላይ እንትን ያለ